ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አላችሁ ወይ? እንዴት ይዟችኋል? የረመዳን ስራ እንዴት ይዟችኋል? እንዴት ናችሁ? በጣም ተጠፋፍተናል። ዛሬ ለሰው የሚሄድ ሩዝ ስሪ ተብዬ ለብዙ ጊዜ ነው የሰራሁት። ማለት እኔ ይሄን ሩዝ መስራት ከጀመርኩ 5 ጊዜ ሰራሁት። ከሆነ ቦታ ላይ አይተው እንግዲህ ቪዲዮ ሲያዩ ይልኩላችኋል። ያንን አይታችሁ ሰርታችሁ ከጣማቸው ደግሞ ደጋግመው ሰሩ ይሏችኋል ማለት ነው። እኔም እንግዲህ ዛሬ ለትልቅ ሰው ትልቅ ጣሳ ይዘው መጥተው ገንፎ ነው ያመጡት እነሱ። ግን የሚገርማችሁ ነገር እኔ ደግሞ ይሄንን ሩዝ ስሪ መችቡስ ነው። ግን አሁን መችቡስ በፊት በቲማቲም እና ያው የተፈጨ እንትን ሳልሳ ማለት ነው። እሱ በቀዩና በቡኒው ነው እኔ የምሰራው። አሁን ግን ይሄ እንደ መግሉብ አይነት ሆኖ ያው መችቡስ ነው የሚሉት። እኛ መችቡስ ብለናል። አብዛኛው በስጋ ነው የሚሰራው። እዚህ ጋር ሽንኩርቴን ጥቅቅ አርጌ ከትፌ አቁላለዋለሁ። ፍሬውን ከሙንና ነኪባ የሚሉት አለ እነሱ እንደ ሻይ ይጠጡታል። የድንብላል ፍሬ ካለ እሱ ጨመርና እሱ ጋር ይጠበሳል ማለት ነው። ቃሪያ፣ ከዛ ሎሚ፣ ከዛ ደግሞ የእንትን ይሄ ጫት የሚመስለው የህንድ ቃሪያ ቅጠሉ እሱ አብሮ ዘይት ትንሽ ነው ያደረኩት። ለምን ስጋው ራሱ ቅባት አለው። እንደገና ደግሞ መጨረሻ ላይ ቅቤ ይደረግበታል። ስለዚህ ቅባቱ በደንብ እንዳይበዛ ነው ትንሽ ያረፍኩት፣ ዘይት ትንሽ ያረፍኩት። ከዛ ነው ሽንኩርቴን ጨምራለሁ። የሚገርማችሁ ነገር ሎሚው እንትን የደረቀ ሎሚ ከሽንኩርቱ ጋር በጣም ቆንጆ ከለር ነው የሚሰጠው። ከጠበስኩ በኋላ ቅመሞችን ጨምሬ ስጋውን ነው የምጨምረው፣ የበሰለውን ስጋ ማለት ነው። ከዛ የራሱን ውሃ ጥልዬ ጨምራለሁ። እዚህም በደንብ አድርጌ አስቀምጫለሁ። ከግማሽ ሰዓት በላይ ሆኖታል። ውሃዬን እዚህ ላይ ከጨመርኩ በኋላ ጨምራለሁ። እንትን እርጎ ይደረጋል። ለየት ያደረገው እርጎ ነው። አሁን እዚህ ጋር ቅመሞች ቁንዶ በርበሬ፣ የተደበላለቀ ቅመም፣ እንደገና የድንብላል ፍሬ ተፈጨ፣ ከሙን ተፈጨ። የሚጎል ነገር አለው ግን ያስለበለኝ አልጨመርኩም። ባለው እንደዚህ መሰራት ይችላል ማለት ነው። አንዳንዴ ጥሩ ነው፣ ደስ ይላል። እኔ ይሄን ይመስላል ዛሬ የሰራሁት ማለት ነው። ውሃዬን ከዚህ ያረኩ ነው። አያችሁ ቅባቱ ስጋው ምርጥ ሩዝ ነው። ግን እኔ ትንሽ እንትን አለኝ ድስቱ አንሶ ሩዙ በዛብኝ። ስጋውና ሩዙ አንድ ላይ ሲጨመር ሰፋ ያለ ድስት ማድረግ ነበረብኝ። ግን ደግሞ ብታዩ አልደርስበት ብዬ በእግሬ እንዲህ የተቀራራሁ ነው ራሱ ውስጥ የቀረጽኩት። የኔ ብሎ ካሜራ ውመን ነው እንትና እናታ የማጥንቷል። ስጋው ተላቋል። ምን አባቱ ይሰራ ገባ ናውጣል። አስወጣሁት። ኦኬ መለሳታለሁ ብዬ ባዶህንም ማዛገብተን ቦታ አታጨናንቅ ብዬ አስወጣሁት። ከዛ ስጋዬን እዚህ ጋር አረኩኝ። ቅመሙ ምኑን ይጠጣል። ውሃዬን በወንፊት ጥልል አድርጌ ድስቴ ላይ ጨምርና ከዛ ሩዜን እጨምራለሁ። ከዛ ለ45 ደቂቃ ቆንጆ ሆኖ ይበስላል። ግን ትንሽ ድስቱ አንሶኝ ያው አጨናንቆኛል። ዙሮ ግን ቆንጆ ሆኖ በስሎልኛል። የድንብላል ቅጠል በጣም ያስፈልገዋል። ሽንኩርት በዛ ማለት ያስፈልገዋል። ቅመም በጣም ይፈልጋል። እና ደስ የሚል አዲስ ከዛሬ ከምሰራው ለየት ያለ ሩዝ ለአንድ 4 እና ለ5 ጊዜ የሰራሁት ቆንጆ ነው። እና ላካፍላችሁ ብዬ ነው። ውድ ቤተሰቦቼ እንደጠፋሁ አውቃለሁ። መቼም እኔም ያላስተምራችሁ አይደለም። በጣም ባለሙያ ናችሁ ውድ ቤተሰቦቼ። ናፍቃችሁኛል። በየቤታችሁ መጥቼ አላውቅም። ይቅር በሉኝ። እመጣለሁ። ትንሽ ረመዳን ስራ እያሯሯጠኝ ነው። እርጎ እዚህ ጋር ግማሽ ኪሎ
ስጋውን ከጨመራችሁ ከቅመሙ ጋር ካዋሃዳችሁ በኋላ እርጎና የድንብላል ቅጠል ነው የሚቀረው ማለት ነው። ከዛ ጨዋችሁን ቀምሳችሁ ሩዛችሁን ትጨምራላችሁ። በቃ አለቀ። ከዛ ምርጥ ሩዝ ነው። እንዳለ እንደዚህ እስከ ቀያው ግማሽ መሆኑን ስለማቅ ስገለብጠው እንዲ ያለ ካገለ ከዛና አይቀርብኝ ትገባታለ ብዬ በማንኪያ እዚህ ጋር አልመችኛል። በደንብ ሊዋሃድልኝ ስላልቻለ ስልኬን አስቀመጥኩና እንደገና እናቴ እንደለመድኩ። በነገራችን ላይ ምግብ ስሰራ መቅረጽ እችል ነበረ፣ ግን ምንም አይመችም። ሩጫ ነው። ትንሽም ተሰራ ትልቅም ተሰራ ስራው። እዚህ ጋር ይሄ የምጨምረው ግማሽ ኪሎ ቲማቲም፣ ይሄ ጫው ትንሽ አንሶስቱን በኋላ ላይ ጨምሬበታለሁ። ያው ስጋውም ሩዝ እንደዚህ ሲሆን አንድ ላይ ሲቀላቀል ስላነሰው ትንሽ ጨምር። ይሄን የመሰለ ሩዝ ሰርቻለሁ። እንግዲህ ውድ ቤተሰቦቼ ሩዜን በደንብ ጥብ አድርጌዋለሁ። እዚህ ጋር አሁን ሩዝ መጨመር ነው የሚቀረኝ። ድንብላል ቅጠል በነገራችን ላይ እኔ ብዙ ሲኖረኝ ፍሪጅ ውስጥ ከሳምንት በላይ መቀመጥ አይችልም። ከዛ አጥቤ አድርቄ እንትን እላለሁ፣ በረዶ ቤት አስቀባዋለሁ ለብዙ ቀን አልቸገርም። ሁልጊዜ ስለሚያስፈልግ አለቀ ምናምን ብዬ አልሳቀቅም፣ ይጠቅመኛል። እና ይሄን ይመስላል። ታያችሁ ግን ሩዝ እንትኑ ዲስቱ በጣም አንሶ ተቸግሬያለሁ። ዙሮ ግን አልቀረለትም፣ እዛው አብስዬዋለሁ። እንደው አላገለባበጥም ብዬ ደግሞ ብታዩ እንዴት ቁሜን በጥፍርና በጥፍሬ ቁሜን እንዴት እያየሁት እሱ ተልቁ ቢሆን ከዚህ የተለቀ ባመጣ እንዴት ሊሆን ነው? ይሄ ዝጋ ብሮ የበሰለ ሁሉ በወንፊት አጥልዬው ነው። ይሄን ይመስላል የዛሬው ሩዝ። ቆንጆ ነው፣ ሞክሩት። በጣም አሪፍ ነው፣ ይወዱታል። በተለይ በረመዳን ወደውት የበሉት ሩዝ ነው ማለት ነው። የሰራሁት እንግዲህ እንደስተዛሬው ሳይሆን ትንሽ ለየት ያለ ነው። ይሄን መስሏል። ከዛ ሽንኩርት የተጠበሰ፣ ከዛ እነዚህ ከላይ የሚደረጉ መከሰራቶች ዘቢብ ምናምን ጠብሼ ከላይ ያረኩበት ቆንጆ ነው። ላይንም ለምን ይሄን ይመስላል የዛሬው። ከዛ ማባያ ደግሞ ቲማቲም እና ቃሪያ፣ አንድ ነጭ ሽንኩርት አድርጋችሁ መፍጨት ትችላላችሁ ማለት ነው። ከእርጎ ጋር ከሰላጣ ጋር ወደው ይበሉታል ማለት ነው። ውድ ቤተሰቦቼ ቻው ቻው።